እማ ልጅ ላሟሟው እንዴ ሄደ ይመስላል። ቆልፈው ማዝነሽ እንዴ? አንተ ምንድነው የምትሰራው? በጊዜ አተኛም እንዴ? ጧት ደከመኝ ብለህ ለመቅረት ነው አይደል? አረቢ ስሬን ስላልጨረስኩ ነው። ምንድነው የቀረኸኝ? ምሳሌው አነጋገር ጽፋችሁ ነው ተብለን ነበር ትምህርት ቤት። ሳትወልድ ብላ ምን? ሳትወልድ ብላ ምሳሌው አነጋገር አላልክም? ጻፍ። እንዴ ከወለዱ በኋላ መብላት አይቻልም እንዴ? ሄደታ ያየኝ ጠይቀኛል እንዴ? አብራራ ቢሉኝስ? ምንም ማብራራት አያስፈልገው፣ ይገባቸው ራሳቸው። እሺ ረትክፈኝ ወጣ በጊዜ ማይተኛ ልጅ አራባት ትክፈኝ። ሂዲ ዝም በለና ደሞ እኮ ጽጌረዳ ነው የልተውን ነው። የምን ጽጌረዳ? ዳመና ተታተ ሄደችውን ጽጌረዳ ነው። እንደዛ አይነት ጽጌረዳ አለ እንዴ? አዎ ግጥም ነው። ላምብብል? ኧረ ዝም በልና ሂድ። አባው እግዚአብሔር ሆሆ ሁለቱም ሳትወልድ ብላ ማን ነው በዚህ ሰዓት? አልቆለፍሽም እንዴ? አልቆለፍኩም እንዴ? ሳቆለፍ ነው እንዴ? አተኛችሁም እንዴ? ተኝተናል። ቆማችሁ ያዩዋቸው እየቁም እንቅልፍ ነው። አየት ስንት አንተ እንኳን ድሮም ያውነ እሺ ኳስ ለማየት ነው የመጣው። ይገርማችሁ እንዴ አባዬ ኳስ በዚህ ሰዓት እንዴ? አንተ ትልቅ ሰው አይደል እንዴ? ፕሮግራሙን ያላወጣው ኳስ ልጀምር ደረስኩኝ። እኛም ልንጀምር ስንል ነው። ምን? ኧረ ያዩ ትልቅ የድል ቀን ነው የሚሆነው። የበደል ቀን ነው እንጂ ሁሌም እንደበደሉኝ ነው። ግን የዛሬው ከፋ። እዲ ከናስ ጅብር ግፋው ኳሱን። አዎ ግፋው። የዛሬው ከፋ ገፊ ግፋ ይሄ አንደኛችንን አባትሽን በጉዲፈቻ ወስደን እናሳድጋቸው እንዴ? ምን ተስኖት በስንቱ ቢባሉ ለሳቸውም ቢሆን ኩራት ነው እንዴ? እስከዚህ ሰዓት ድረስ ሰው ቤት ግፍ አይፈሩም እንዴ? ይሄኔ ኳስ ፕሮግራም ማቋረጥ አለበት። በዚህ ማይቋረጥ ስድባቸውን ፈርቼ ነው። ወይ ሰፈር እንቀይር እንዴ? ለምን እንዲያናረጋ? እንዴት ይሄን ቤት እንሽጠው እና ከነሱ ራቅ ብለን እንኑር? ትልሽ ጉድሮን ለቤተሰብ ቀረብ እንበል ጥሩ ነው ምናምን ብለሽ እዚህ ውስጥ የከተትሽ እንደዛ አይደለም። በስዬ የነሱን እንሽጠው እና ወደዛ እናሽቀንጥራቸው።